ሞት አለ እንዴ? የለም። አረገች እንጂ ወደ ዘላለሙ አገራችን ገባች እንጂ። ለዚህ ነው የምንዘምረው። ለዚህ ነው ከበሮ እየመጣንን የምንዘምረው እልል የምንለው። ሞትን በገደለ ልጇ ወደ ዘላለሙ ዓለም ወደ ዘላለማዊ ሕይወት ተሸጋገረች እያልን ነው። የእሷ ብቻ ግን አይደለም። ደስ ይበላችሁ። እኛም እንሄዳለን። ቅዱስ ጳውሎስ ሰናየ ገድለ ተጋደልኩ አለ። መልካም ገድል ተጋደልኩ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ከእንግዲህ ከእውነተኛው ፈራጅ የክብር አክሊል ይጠብቀኛል አለ። ግን ለእኔ ብቻ አይደለም አለ። ለእኔ ብቻ አይደለም፣ የእሱን መምጣት ለሚጠባበቁ ሁሉ ነው ያ የክብር አክሊል አለ። ስለዚህ የማርያም ደስታ አይደለም እዛ ደስታ ያለው፣ የነ ቅዱስ ጳውሎስ ብቻ አይደለም። የእሱን መምጣት በእምነት በተግባር በንጽህና በቅድስና ለምንጠብቅ ሁሉ ማርያም የገባችበት አገር የኛም አገር ነው። ማርያም ያለችበት ሕይወት የኛም ሕይወት ነው። ደስ ይበላችሁ። ይህን እያወቅን ማርያም ያለችበት ሀገር እንድንገባ ማርያም የኖረችውን ሕይወት መኖር በዚህ አይደል እንዴ? ዝም ብሎ ከማርያም ጋር መቀላቀል አይቻልም። ማርያምን መምሰል፣ ቅን መሆን፣ ትሁት መሆን፣ አጉረምራሚ አለመሆን፣ ሁልጊዜ እሩሩ አለማለት፣ በእግዚአብሔር መደሰት፣ ሁልጊዜ በጌታ ደስ ይበላችሁ። ማርያም ይሆናል። ተአብዮ ነፍሴ ለእግዚአብሔር፣ ነፍሴ እግዚአብሔርን ከፍ ከፍ ታደርገዋለች። ወትታሰይ መንፈሴ በአምላኬ ወመድኃኔ፣ መንፈሴ በእግዚአብሔር ሐሴት ታደርጋለች። በማን ይህን ሕይወት ነው መኖር ያለብን። እንግዲህ መንፈሴ በእግዚአብሔር ደስ አላት ነው ያለችው። መንፈሴ በመጠጥ፣ መንፈሴ በዚህ ዓለም ሀብት፣ መንፈሴ በባለስልጣን ወንድሜ፣ መንፈሴ በባለ ሀብት ወንድሜ፣ በሀብቴ ባለኝ ቁስ ተደሰተች አላለች። ስለዚህ የኛ ደስታ ከዚህ ውጭ ነው ሊሆን የሚገባ። በእግዚአብሔር ልንደሰት ይገባል። ማርያም ቤተ መቅደሱም ሳለች፣ ማርያም ናዝሬት ድሆቹ ሰፈር ከኃጢአተኞቹ ሰፈር ስትወራወርም በእግዚአብሔር ምንድናት? ደስተኛ ናት። ደስ ይበላችሁ ሁልጊዜም እንደማለት። ስለዚህ ሞተች ሳይሆን አረፈች። ይህንን ደካማ ዓለም ተለየች፣ ወደ ዘላለሙ ሀገራችን ገባች ማለት ነው። እኛንም ወደዛ እሷ ወደ ገባችበት፣ ቅዱሳኑ ወደ ገቡበት በአማላጅነቷ በቃል ኪዳኗ እንገባ ዘንድ የአምላካችን የእግዚአብሔር ፈቃድ ይሁን። ወስብሐት ለእግዚአብሔር።